የዛሬው ክፍል 7 ሮሜ ምዕራፍ 1 ከቁጥር 18 እስከ 23 ስለ ሰዎች ክፋት ሲሆን ከመቀጠላችን በፊት ግን አጭር ጸሎት እንጸልያለን። እግዚአብሔር አባታችን ሆይ ቸር ስለሆንክና ፍቅርህም ዘላለማዊ ስለሆነ እናመሰግንሃለን። ግሩምና ድንቅ ሆነን ተፈጥረናልና እናመሰግንሃለን። እግዚአብሔር አባታችን ሆይ እውነትህ ውሸትን ሁሉ ያባረረልን ዘንድ ከአንተ ያልሆኑ ሐሳቦች ሁሉ ይጠረጉልን ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። በክርስቶስ ኢየሱስ ስለሰጠን ጸጋ እናመሰግንሃለን። የቀረው ጊዜያችንን ሁሉ አንተ ተቆጣጠር፣ በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው ክፍል 7 ሮሜ ምዕራፍ 1 ከቁጥር 18 እስከ 23 እንዲህ ይለናል። ሰዎች በክፋታቸው እውነት እንዳይታወቅ ያደርጋሉ። እግዚአብሔርንም ባለመፍራታቸውና በክፋታቸው ምክንያት በሁሉም ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። የሚቀጣቸውም ስለ እግዚአብሔር ማወቅ የሚገባቸውን እግዚአብሔር ራሱ ገልጦላቸው ያውቁ ስለነበር ነው። ዓለም ከተፈጠረ ጀምሮ ለሰዎች የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊው ኃይሉና አምላክነቱ እርሱ በፈጠራቸው ነገሮች አማካኝነት ግልጥ ሆኖ ስለታየ ሰዎች ለሚያጠፉት ጥፋት ምክንያት የላቸውም። እነርሱ እግዚአብሔርን አውቀው ሳለ ለእርሱ እንደ አምላክነቱ የሚገባውን ክብርና ምስጋና አልሰጡትም። በሐሳባቸውም ከንቱ ሆኑ፣ የማያስተውል ልባቸውም ጨለመ። ጥበበኞች ነን ሲሉ ሞኞች ሆኑ። የማያልፈውን እግዚአብሔርን በማክበር ፈንታ ኃላፊ በሆነው በሰው ምስል፣ በወፍ፣ 4 እግሮች ባሏቸው እንስሶች፣ በመሬት ላይ በሚሳቡ እንስሶች መልክ ለተሰራው ምስል ክብርን ሰጡ ይለናል። የእግዚአብሔር ጽድቅ በክርስቶስ እንደተገለጠ ሁሉ የእግዚአብሔርም ቁጣ አምላክ የለሾችና በክፎች ሁሉ ላይ ይገለጣል። የመጀመሪያውና ታላቁ ኃጢአት አምላክ የለሽነት ሲሆን ይህም አንዱን አምላክ ለማወቅና ለማምለክ አለመፈለግ ነው። አምላክ የለሽነት በእግዚአብሔር ፋንታ ለሰው የመጀመሪያ ቦታ መስጠት፣ በሰው መተማመንና በእግዚአብሔር ከመደገፍ ይልቅ በራስ መተማመን ነው። የእግዚአብሔር የማይታዩ ባህሪያት ማለት ዘላለማዊ ኃይሉና አምላክነቱ እርሱ በፈጠራቸው ነገሮች ግልጥ ሆነው ታይተዋል። መዝሙረ ዳዊት ምዕራፍ 19 ከቁጥር 1 እስከ 4 እንዲህ ይለናል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈርም የእጁን ሥራ ያውጃል። አንዱ ቀን ሌላውን ቀን ያንኑ መልእክት ያስተላልፋል። አንዱም ሌሊት ለሌላው ሌሊት እውቀትን ያካፍላል። ንግግር ወይም ቃላት የላቸውም፣ ድምፃቸውም አይሰማም። ነገር ግን መልእክታቸው ወደ ዓለም ሁሉ ይሰራጫል፣ እስከ ምድር ዳርቻም ይደርሳል። እግዚአብሔር የፀሐይን መኖሪያ በሰማይ ያደረገ ይለናል። እና ሰዎች ይህንን እውነት ችላ ብለዋል። መዝሙረ ዳዊት ምዕራፍ 14 ቁጥር 1 ላይ እንዲህ ይለናል። ሞኞች በልባቸው እግዚአብሔር የለም ይላሉ። እንደነዚህ ያሉ የተበላሹ ናቸው፣ አስጸያፊ ድርጊቶችንም ይፈጽማሉ። ከእነርሱ መካከል መልካም ነገር የሚያደርግ አንድም የለም ይለናል። ሰዎች ሁሉ እግዚአብሔርን እያወቁት ሊቀበሉ ባይፈቅዱና እግዚአብሔርን ቢክዱም በተፈጥሯቸው ግን እግዚአብሔር እንዳለ ያውቃሉ። ስለዚህ እግዚአብሔርን በማምለክ ፋንታ ሰዎች ጣዖትን ያመልካሉ። ፈጣሪን በማምለክ ፋንታ የተፈጠሩትን ያመልካሉ። እና የዓለም ሰዎች ራሳቸውን ጠቢባን አድርገው ይመለከታሉ። የክርስቶስም ወንጌል እንደ ሞኝነት ያዩታል። እና ለዚህም ነው ጳውሎስ እንዲህ ያለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ነገር ለሚጠፉት ሰዎች እንደ ሞኝነት ይቆጠራል፣ ለምንድን ለእኛ ግን የእግዚአብሔር ኃይል ነው። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።